ሰላም እንኳን ወደ ኢትዮዋብ ዩቲዩብ ቻናል እንኳን በደህና መጣችሁ። ዛሬ ይዤላችሁ የመጣሁት ምርጥ የሆነ ገንዘብ የሚሰራበት አፕሊኬሽን ነው። በዚህ አፕሊኬሽን ላይ ጌም በመጫወት ሰርቬይ በመስራት የተለያዩ ሾርት ቪዲዮዎችን ወይም ማስታወቂያዎችን በማየት እና ደግሞ በየቀኑ ስንገባ ደግሞ ክሌም የምናደርገው የተለያዩ ኮይኖች አሉት ማለት ነው። በዚህ አፕሊኬሽን ላይ የተለያዩ ለየት ያሉ ሌሎች ላይ ማናገኛቸውን እዚህ ላይ ተሻሽለው የቀረቡ ፊቸሮች አሉት። ለምሳሌ ቶሎ ማለት ጌም ተጫውተን ለምሳሌ አንዳንዴ አክሰፕት ላይደረግ ይችላል ወይም ደግሞ ኮይኑ ላይሰጠን ይችላል። በዚህ ላይ ግን በጣም ደስ የሚሉ ጌሞች አሉ። እሱ እንደተጫወትን እዛው ወደ ዋሌታችን ይሄዳል ማለት ነው። እና ደግሞ ዊዝድሮል ሜቶዱ ደግሞ በተለያዩ መንገድ ዊዝድሮ ማድረግ እንችላለን። ፔፓል ራሱ ካሌላችሁ በሌላ ከፈለጋችሁ ወደ ባይቢት ወደ ባይናንስ መላኪያ መንገዶች አሉት ማለት ነው። በቶንም መቀበል እንችላለን ማለት ነው። በጣም ዊዝድሮል ሜቶዱ ቫራይቲ ያለው የዊዝድሮል እንትኑ ያ ማለት ደግሞ በጣም አሪፍ ነው ማለት ነው። ኮይኖቹም አሪፍ ናቸው። ወደ ዩሲዲ መቀየር ይቻላሉ። በጣም አሪፍ ነው። በዚህ ላይ እና ደግሞ ሊሚት የለውም፣ የታስክ ሊሚት የለውም። እኛ እስከቻለው አቅማቸው እስከቻለን ዴሊ መስራት እንችላለን ማለት ነው። አሁን ደግሞ ዲቴል አሳያችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ እና አሁን እንጀምር። ጌት ስታርትድ የሚለውን አንዴ እንነካዋለን። እሺ ጌት ስታርትድ የሚለውን አንዴ ስንነካው ሁለት ኦፕሽኖች ይመጡልኛል። በጉግል ግባ ይልኛል ወይም ደግሞ በኢሜይል ግባ ይለኛል። እኔ በጉግል ነው የሚቀለው። በጉግል ብገቡ ይመረጣል። አሁን ዌብሳይቱ ላይ ነው ማሳያችሁ። አፕሊኬሽኑን በሌላ ስልክ ነው ያወረድኩት። እዛ ላይ አካውንት ስላለኝ ነው። አሁን በዚህ ደግሞ ከዛ እንደዚህ በሳይኒን ስታረጉ እንደዚህ እንትን ይመጣላችኋል ማለት ነው፣ ኢሜይል። ከዛ ኢሜይላችሁን ታስገባላችሁ በኢሜይል ስገቡ ማለት ነው። በጉግል አካውንት ስገቡ ከዛ በኋላ እዛ ፓስወርድ ይጠይቃል። ያው አሁን አልፎልኛል ማለት ነው። ኢሜይል የከፈታችሁበትን ፓስወርድ ነው የምታስገቡት። ከዛ ኮንቲኒው የሚለውን እንነካለን ማለት ነው። እዛ አሁን እያስገባኝ ነው ማለት ነው። ከዛ ይኸው ወደ ውስጥ ገብተናል ማለት ነው። እንደዚህ ነው ማለት ነው አመዘጋገቡ። እያንዳንዱን ደግሞ በዛኛው በሰራሁትም አለ፣ በዚህኛው ደግሞ እንዴት እንደሚሰራ ላሳያችሁ እና ደግሞ እያንዳንዱ ፊቸሮቹን ላሳያችሁና እዛ ጋር ደግሞ የሰራሁትን ኮይን አሳያችኋለሁ። ሌላ ስልክ ላይ እጄ ይሄኛውን የመጀመሪያው ስመጣ ይሄኛው የዋሌት ምልክቱን ስንነካ ዊዝድሮል ሜቶዱን ማየት እንችላለን ማለት ነው። እና ዊዝድሮው የምናደርገው ደግሞ ይሄንን ነክተን ነው ማለት ነው። አያችኋ ቀደም ያልኩት በምን ማውጣት ይቻላል ይላል። በቶን፣ በፔፓል፣ በዩፒ፣ በቢትኮይን ማውጣት ይቻላል። ያው ቢትኮይን ክሪፕቶ ከሆነ በፎሴት ፒ ነው፣ ፎሴት ፌ ነው። ፎሴት ፔ ደግሞ ወደ ባይቢት፣ ወደ ባይናንስ፣ ወደ ተለያዩ ኤክስቼንጆች መላክ ስለሚቻል በጣም አሪፍ ነው ማለት ነው። ሌላ ደግሞ በትሮንም መቀበል እንችላለን። ከዛ በኋላ በፔፓልም መቀበል እንችላለን ማለት ነው። በተለያዩ ብቻ እንትኖች ወዮች መቀበል እንችላለን። እና ደግሞ ዊዝድሮው ሊሚቱ ራሱ በጣም $1 ከሰራን ማውጣት እንችላለን። ያን ደግሞ በቀን መስራት ይቻላል ማለት ነው። አሁን ይሄኛው ዋሌቱን ስንነካ የሚመጣልን ነው። ሆም ፔጁ ላይ እንመለስና ደግሞ ሌላ ነገር ላሳያችሁ የእንትኑን ማለት ነው፣ የፊቸሮቹን። ሆም ፔጁ እዚህ ጋር አንዴ ሆም ነካና ወደ እንትኑ አፑንም ማውረድ አይጠበቅባችሁም ማለት ነው። ከዛ አሁን የኛውን አያችሁ። ከዛ ደግሞ አሁን ይሄ ኮይኑን ስነካው እዚህ ጋር ከዋሌቱ አጠገብ ያለውን ስነካው ዝርዝር ነገር ያመጣልኛል ማለት ነው። በዩሲዲ ያለኝ፣ በኢነር ያለኝ እንትን ባላንሲን ያሳየኛል። አሁን ምንም ስላልሰራው ማለት የሰራውበት ሄጄ ደግሞ ስንት እንዳለኝ ያሳያችኋለሁ ማለት ነው። እንደዛ ነው ማለት ነው። ከዛ በኋላ ደግሞ እዚህ ጋር ዴሊ ቼኪን ክሌም የምታደርጉበት ነው እዚህ ጋር ማለት ነው። አሁን ልቀበል ከዚህ አሁን 0 ነው የነበረኛ። አሁን ክሌም ስለው ስንት እንደሚሰጠኝ እኔ ይኸው 5 እንትን ሰጥቶኛል ማለት ነው። አንድ ግን መጀመሪያ ትንሽ ስራዎችን መስራት አለብኝ ዴሊ ቼኪን ከመቀበሌ በፊት። እሺ አሁን ከዛ እዚህ ጋር በጣም አሪፍ የሆኑ ነገሮች አሉት ማለት ነው።
ለምሳሌ እዚህ ጋር ማስታወቂያ በማየት ኮይኖችን መሰብሰብ እንችላለን ማለት ነው። ለምሳሌ እንዴት እንደሚሰራ እሱን ነክቼ ላሳያችሁ። ከዛ እዚህ ጋር አሁን ለጊዜው የማስታወቂያ አቬሌብል የሆነ ማስታወቂያ የለም ይለኛል። ሶ ሲኖር ግን በየቀኑ ሪፍሬሽ ይደረጋል። እሱን እየተከታተሉ እንትን ማለት ነው። ሞሮፍ ደግሞ አፕሊኬሽኑን ስታወርዱ ሞሮፍ ይሰጣችኋል ማለት ነው። እዛ በኋላ ደግሞ እሺ አሁን ለምሳሌ ደግሞ ሌላ ደግሞ በጣም ቅድም ያልኳችሁ በጌም ምንም በቃ ከሰራችሁ በጌሙ መስራት እንደ ዋቺንግ በዋች አወር ነው እንትን የሚላችሁ ማለት እንደ ሰከንድ ነው የሚቆጥረው ኮይኑ። ከዛ በኋላ ኮይኑ ደግሞ ወደዚህ ወደምታዩት ዋሌት እንትን ይላል። እየሰራን ደግሞ አብረን አሳያችሁ። ያውም ደግሞ ጌሙን ማውረድ አይጠበቅባችሁም፣ አፑንም ደግሞ ማውረድ አይጠበቅባችሁም። ይኸው በዌብሳይት መስራት ትችላላችሁ። ግን ሞር ኦፍ ቤኔፊት ማግኘት ከፈለጋችሁ በአፑ የምታወርዱ አሪፍ ነው ማለት ነው። ሶ ጌም የሚለውን እነካዋለሁ ማለት ነው አርኒንግ ኤሪያ ላይ። እዛ ይሄኛው ጌሞቹን አታወርዷቸውም፣ እዛው ነው የምትጫወቱት። እዛ ወደ ስልካችሁ አሁን አታወርዱም፣ እዛው ነው የምትጫወቱት። ለምሳሌ እኔ የሚመቸኝን ጌም እፈልግና እየተጫወት ኮይን ሳገኝ አሳያችኋለሁ። እዛ አሁን እኔ ይሄኛውን ስለሞከርኩት በዚህ እንትን ምንም ብትሳሳቱ ምናምን ችግር የለውም ማለት ሌቭል አፕ ምናምን ማድረግ ሳይሆን ጀስት በቃ እናንተ እንድትጫወቱ ነው የሚፈልገው። ከዛ እነሱ ማስታወቂያ ላይ ይለቃሉ። ማስታወቂያው አያስቸግርም። በቃ እናንተ ኮይናችሁ ይቆጥራል። ከዛ የደበራችሁ ጊዜ በቃ ኮይን ክሌም የሚል እዚህ ጋር ይመጣል። አሁን ሎድ እያደረገ ስለሆነ ነው። ከዛ እዚህ ጋር ባላንሳችሁን ያሳያል። እንደ ሰከንድ ነው ቁጥሩ እዚህ ጋር። ከዛ ክሌም የሚለው ጋር መታችሁ እንትን ማለት ብቻ ነው ማለት ነው። ከዛ አሁን ይሄ ማስታወቂያ ነው። እዛ የኤክሷ ምልክት አንዴ ትጫኑታላችሁ። ይሄ የመግቢያ ማስታወቂያ ነው። እንደዛ አይመጣም ሁል ጊዜ። እዛ ይኸው አሁን ቅድም ያልኳችሁ ክሌም የሚለው መጣ ማለት ነው። ይኸው ከአሁኑ መቁጠር ጀመረ፣ ገና ሳልጀምረው ማለት ነው። ይኸው እየቆጠረ ይሁት። ይኸው እንደዚህ እየቆጠረ ያያችሁታ፣ እንደ ሰከንድ ነው የሚቆጥረው። ይሄ ኮይን አሁን ወደ ዋሌት መሄድ ይችላል ማለት ክሌም ስለው። አሁን እየተጫወትኩ ላሳያችሁ። አሁን ልጀምረውና ድምፁን ላጥፋው። ከዛ አሁን እንዴት እንደምጫወት ምናምን ያሳየኛል። እሺ እሺ እንደዚህ እያደረግን እንጫወታለን ማለት ነው። አያችኋ? አሁን እንግዲህ ያስባችኋል ምን ያህል መስራት እንደምንችል ኮይኑ ነው። ከአሁኑ ራሱ በሰከንድ ውስጥ 2.2 ኮይን እየሰጠ ነው፣ እየቆጠረ ነው ደግሞ። አሁን ግን ሌላ ነገሮችን ማሳየት ስላለብኝ ክሌም ብዬ ተቀብዬ ዋሌቱ ጋር እንዴት እንደሚሄድ ደግሞ ላሳያችሁ። ክሌም አሁን ግን ልመለስ ትንሽ። የሆነ ህግ አላቸው። ምንድን ነው? 2 ደቂቃ መሆን አለበት ቢያንስ ይሄኛውን እንትን ሪዋርዱን ለመቀበል ማለት ነው። እዚህ ጋር 2 ደቂቃ ቢያንስ ጌሙን መጫወት አለባችሁ። ያለዛ ኢንቫሊድ የሆነ እንትን ነው ማለት ነው። ሶ እንደዚህ አይነት ነገሮች ላይ መጠንቀቅ አለባችሁ። አሁን 2 ደቂቃ እስኪሆነ ብቻ ልጠብቅና እሺ አይ ቲንክ አሁን 2 ደቂቃ ይሆናል ብዬ አስባለሁ። ሶ አሁን ክሌም የሚለውን ልንካው እዚህ ጋር ማለት ነው። ክሌም የሚለውን ልንካው። ከዛ አሁን እዚህ ጋር ምንድነው ኮይኑን ሲሰጣችሁ መጀመሪያ ይሄኛው እዚህ ጋር መታየት ጽሁፍ አለ። ካፕቻ ነው፣ የካፕቻ ጥያቄ ነው። እዚህ ጋር ትጽፋላችሁ። ከዛ በጣም መሳሳት የለባችሁ። ከተሳሳታችሁ እንትኑ ኮይኑ እንትን ይላል ማለት ነው፣ አይሰጣችሁ። ሶ እዚህ ጋር ሮስት ነው የሚለው፣ ሮስት የሚለውን ልጻፍ ማለት ነው። እናንተ ካፒታል ምናምን መጨነቅ የለባችሁም። ራሱ ካፒታል ያደርግላችሁ። እናንተ ጀስት ማስገባት ብቻ ነው። ሮስት ነው ያው ስፔሊንግ ኢረር የለውም። እዛ ጎል በለው ማለት ነው። እዛ ይሄው አሁን እንደምታዩት 7 ኮይን ገብቶልኛል። 7 ኮይን ገብቶልኛል ማለት ነው። ይሄም ብቻ ይሄኛው እንግዲህ በሰከንድ ውስጥ ነው። ሌላ ነገር ላሳያችሁ ብዬ ነው እንጂ ብቆይ ደግሞ ምን ያህል እንደምሰራ ይኸው 7.2 ኖቲፊኬሽን ገባልኝ ማለት ነው። ከዛ አሁን ቅድም ያልኳችሁን ላሳያችሁ። እዚህ ጋር ኮይኑ ምልክት ልንገው። ኮይን ምልክቱን ስነካው አሁን ገና 7 ኮይን እንትን ስለሆነ
በኢነር ግን 0.07 እንትን ነው ብሎ ያሳየኛል። ባላንስ በዩኤስዲቲም ያስቀምጥልኝ ከፍ ሲል ዩኤስዲቲም እንትን ያለ ማለት ነው። እዛ እኔ ደግሞ የሰራሁትን አሳያችኋለሁ። እዛ በኋላ ሌላኛው ስልክ ይኸው እንደምታዩት ያለኝ ኮይን በዚህኛው ስልክ ላይ 817 ኮይን ሰርቻለሁ ማለት ነው። እስቲ ኮይኑን ልንካውና በእንዴት ይኸው 0.08 ዩኤስዲ ወይም ደግሞ 8.17 ኔር አለኝ እያለ ነው። ይኸው እንደዚህ ነው፣ በዚህ ሰርቻለሁ ማለት ነው። ሶ እንደዚህ እያደረጋችሁ መስራት ትችላላችሁ ማለት ነው። ልመለስና እንደውም ጌም ዳውንሎድ አድርጋችሁ ከምትጫወቱ እንደዚህ አይነት ጌሞችን እየተጫወታችሁ ያም የሆነ በጣም ደስ የሚሉ ጌሞች አላቸው ማለት የመኪና ጌም ምናምን አለ በጣም ደስ የሚሉ እነዚህ ላይ ገብታችሁ መጫወት ትችላላችሁ። ግን አሁን እኔ ሆም ፔጁ ላይ ልመለስና ሌሎች ፊቸሮችን ላሳያችሁ። እሺ ይኸው አሁን ሆም ፔጁ ላይ ተመልሻለሁ ማለት ነው። ሆም ፔጁ ላይ ስንመለስ ያው ይሄኛውን አሳይቻችኋለሁ። እዚህ ጋር ኤርኒንግ ኤሪያ ላይ መታችሁ ነው ቀደም የገባሁትን ጌም ላይ መግባት የምችሉት። እዚህ ጋር ደግሞ ማስታወቂያ ሲመጣ ማስታወቂያ እያያችሁ እንትን ማለት ትችላላችሁ ማለት ነው። ሶ እዚህ ጋር ደግሞ አሁን ለምሳሌ ይሄ በየቀኑ ቢያንስ 20 ኮይን ይሰጣችኋል። ይሄኛው ቪዲዮ በማየት ማለት ነው። ቪዲዮ በማየት 20 ኮይን ይሰጣችኋል። የእነሱ ዩቲዩብ ቻናል አላቸው። እሱን እንትን ይላል ማለት ነው። እዚህ ጋር አሁን አልሰጠኝም። እሺ ቅድም ግን በዛኛው ሰርቼ ነበር። ሶ ይሰጣችኋል ግን እናንተን እሺ አሁን ደግሞ እነዚህን ደግሞ ኮይኖቹ ማብዛት ስለፈለጋችሁ ግን ያው እንትን እድለኛ ካልሆናችሁ ደግሞ ያላችሁን ኮይን ደግሞ ከባላንሳችሁ ላይ ሊወስድ ይችላል ማለት ነው። ስለዚህ ያን በዚህ ባሰዱት ጥሩ ነው። ሰጀስት አደርጋችኋለሁ። ሌላ ከዛ እዚህ ጋር ኦፈር የሚለውን ልንከው። ይሄ አሁን የጀመራችሁ ጌሞች ነው የጀመራችሁትን ጌሞች ኦፈሮችን የራሱ ኦፈሮችን ያሳያችኋል ማለት ነው። በጣም በቃ ስንት እዚህ ጋር ለምሳሌ ብዙ ኮይኖችን የሚሰጡ እንትኖች አሉ። በማውረድ አፖችን በማውረድ ቼክ በማድረግ የሚሰጥ እንትን አለ ማለት ነው። እዛ ሌላ ደግሞ ኢንቫይት የሚለውን ላይ እንንካና ሪፈራሉን ላሳያችሁ። እዛ ይሄው ሪፈራል ላይ ኮፒ አድርጋችሁ ስትልኩ ከዛ በእያንዳንዱ እርኒንጋችሁ ኢንላይፍ ታይም በሰሩበት ቁጥር 25% እሰጣችኋለሁ ነው የሚለው። ሶ ሜኑን ደግሞ ልንካና ላሳያችሁ ማለት ነው። ይሄው ሜኑ እንግዲህ እንደዚህ ነው። ዊዝድሮ የሚለውን ነክታችሁ ዊዝድሮ ማድረግ ትችላላችሁ። የተለያዩ ነገሮችን ጌሞችን ኦፈርዎሎችን መጠቀም ትችላላችሁ ማለት ነው። ጌም እንደዚህ ነው። ታዲያ እዚህ አፕሊኬሽን ላይ የሚሰራው ከወደዳችሁት ላይክ፣ ሼር፣ ኮሜንት አርጉኝ እና በሚቀጥለው ቪዲዮ እስክንገናኝ ድረስ እና ምርጥ ስራ ደግሞ ይዤላችሁ እመጣለሁ። በጣም የሆነ አሁን ላይ በጣም እየሰራሁበት ነው። እሱን ይዤላችሁ እመጣለሁ። ስለዚህ እስከዛ ቪዲዮ ድረስ ቸር ሰንብቱኝ። በዚህ ላይ ግን ብትሰሩ በጣም ደስ ይለኛል። ምክንያቱም ይሄ በጌም ምናምን የሚከፍሉ እንትኖች አንዳንዶቹ እንትን አይሰጡም ማለት ተጫዋታቸው አንዳንዴ በጣም ጊዜ ይወስዳሉ። ግን እንደዚህ አሁን በቃ እንደ ሰከንድ እየቆጠረ ከዛ ዋሌታችሁ ላይ ክሌም ማድረግ ብቻ ካፕቻ ሞልታችሁ ስለዚህ ብሰሩበት በጣም ደስ ይለኛል። ዊዝድሮ ሜንቴዱም አሪፍ ስለሆነ ብሰሩበት ደስ ይለኛል። እስከሚቀጥለው ቪዲዮ ድረስ ቸር ሰንብቱኝ። ደህና ቆዩ።